ጋር መሆን አይፈልግም። ራሳቸው የኦሮሞ ተወላጆች ጥቁር ለብሰው ስለነበር በሰዓቱ ችግሩን ከጦርነት ይልቅ ወደ ብልሃት እንቀይረው ብለው ስትራቴጂውን የተቀየረው እና ተዘጋጁ። ድጋሜ ጥቁር እንዳለብሱ ብለን ነው። ልምድ አላችሁ እናንተ ጥቁር ለብሰው በማልቀስ ተጎጂ በመመሰል ልምድ አላችሁ። መስጅሊስና መስጊድ ግን ለሁለት አይከፈልም። ይህ ጆርኒ ነው፣ የሀሳብ ልዩነት ነው፣ ይስተካከላል። ሙስሊሞች ሁሉም የአላህን ገመድ የያዘ ለነሱ ወንድምና እህታቸው ነው። የሀሳብ ልዩነታቸው መፍታት ያውቁበታል እንጂ እናንተ አይደላችሁም ኢትዮጵያ ኖራችኋቸው። በነገራችሁ ላይ ሙስሊሞችን እናንተ አይደላችሁም ኢትዮጵያ እንዲኖሩ ያደረጋችኋቸው። እርስ በራሳቸው ተያይዘው ተደጋግፈው ነው የኖሩት። ፍርሃት ስላለባችሁ ነው። ሀገሪቷን በሸሪዓ ይመራሉ ብላችሁ ፍርሃት ስላለባችሁ ነው። የሀገሪቷን መብት ዲሞክራት ያደርጋሉ ብላችሁ ፍርሃት ስላለባችሁ ለሁለት ለሶስት ቢከፈሉ ለኛ ቦታ እናገኛለን። እናንተ ቦታችሁ አብቅቷል። የእናንተ ቦታ ከኃይለ ሥላሴ ጋር ነው የተቀበረው። 4 ነጥብ። ፍቅር ሲዝም ይታካል እንጂ እናንተ አትተኩ። ያልገባችሁ ይሄ ነው። ክፉ ስለሆናችሁ ልክ አንድ አባባል አለ፣ ለአንተ የማደርገውን ነገር ለጎረቤትህ እጥፍ አደርጋለሁ ሲለው የኔን አንድ አይን አጥፋና የጎረቤቴን 2 አይን አጥፋ እንዳለው ነው የኢትዮጵያ ኦርቶዶክስ ክርስቲያኖች መርሃችሁ። እንደዛ ነው። በጣም ታስቃላችሁ፣ በጣም ታስቃላችሁ። ትቢሆነስ በጣም ነው የምታስቁት። ወይ 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 የአህባሽ ሙስሊሞች እንደ አህባሾች ውስጥ ቢር ናቸው ይመስላችሁ። ለእስልምና ያላችሁ አመለካከት፣ ለነብዩ ያላችሁ አመለካከት፣ ለአላህ ያላችሁ አመለካከት እኮ 2 ቪዲዮ ስክሮል ማድረግ ብቻ በቂ ነው። 2 ቪዲዮ ስክሮል ማድረግ በቂ ነው። ትክክለኛ ማንነታችሁ ይገልጣል። እስልምና ገዳይ ነው ያላችሁት፣ እስልምና ያለ ደም አይጸናም፣ እስልምና ያለ ውሸት አይጸናም፣ እስልምና ትናንት ካልዋሸ ነገ የለም ነው እንጂ ያላችሁት። ወሃብያ ትናንትና ካልዋሸ ነገ አይኖርም ብላችሁ አታውቁም። መቼ ለምን እንደተናገራችሁ እኛ ስለምናውቅ እናስታውሳችሁ ብለን ነው። በነገራችሁ ላይ እና የመጨረሻ መልእክቴ ሁሉም ልጅ አባቱ ሲሞት ያድጋል። የሀጂ ሙፍቲ ልጆች አሁን የምታድጉበት ጊዜ ደርሷል። ሚዲያ ላይ ሰዎች ሲዋችሁ በጣም ደንግጠዋል። እንዴ ይሄ ሁሉ አህባሽ ሚዲያ ላይ አለ እንዴ? ይሄ ሁሉ ሙስሊም ነው ማለት ያለባችሁ። ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ማለት ነው ያለባችሁ። ትክክለኛው ጥያቄ ለክርስቲያን ይሄ ነው። ሱኒ ሆኖ አህባሽ ሆኖ ወሃቢያ ለውጥ አያመጣም። ክርስቲያን መጠየቅ ያለብህ ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ብለህ ጠይቅ። አዎ አሉ አሉ። እስልምና አንድ ነው። ሁለቱንም ጠይቃቸው እኔ ሙስሊም ነኝ ብለው ስለሚመልሱላችሁ ማለት ነው። ስለዚህ ትክክለኛው ጥያቄ ይሄ ሁሉ አህባሽ ይሄ ሁሉ ወሃቢያ ያለ እንዴ ምን ሲሉ ሰማው መሰለህ? ወሃቢያ እኮ በቁጥር በጣም ትንሽ ነው፣ ግን በኢኮኖሚ በጣም የዳበሩ ናቸው። ሰታችኋቸው ነው ገንዘብ አይደለም፣ ታግለው ነው ያመጡት። ስልጣን ሰታችኋቸው ነው አይደለም፣ ሞተው ነው ያመጡት፣ ታስረው ነው ያመጡት። ሲታገሉ ግን ለእስልምና ነው፣ ለግል ጥቅማቸው አይደለም። ስለዚህ ትክክለኛው ጥያቄ ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ነው ትክክለኛው ጥያቄ። ትክክለኛው ጥያቄ ብልህ ሰው ይሄን ነው የሚጠይቀው። ምክንያቱም ስለምንተዋወቅ ማለት ነው። መርሃችሁን ስለምናውቀው። ሲርባችሁ እስልምና ገዳይ ነው ብላችሁ ነው የተደበቃችሁት እንጂ ወሃቢያ ገዳይ ነው ብላችሁ አይደለም። ስትቸገሩ ከሀገራችሁን ውጡልን እናንተ መጤናችሁ ብላችሁ የተሳደባችሁት ሙስሊሞችን እንጂ ወሃቢያዎችን አይደለም። ሀጂ ሙፍቲ ስለሞቱና አቡነ ማትያስ ስላለቀሱ ታሪክ ለመቀየር በጣም ተጣጣሩ ሰዎች አላችሁ። ታሪኩን አይቀይረው። ታሪኩ የሚቀየረው አክሱም ላይ መስጊድ ሲኖር የአክሱም ሙስሊሞች በነጻነት ሲለብሱ መቀበሪያ ሲኖራቸው ኢትዮጵያ ውስጥ ያሉ ኢትዮጵያዊ ሙስሊሞች ለሀገር በጦርነት ጊዜ እንደተሳተፉት በጥሩም በመጥፎም ጊዜ አብሯችሁ እንደኖሩት መብት ሲኖራቸው ነው። ያኔ የዳቦ ስማችሁን እኛ መነጣቀመው ይሆናል። ችግር የለውም። አይመስላችሁ? እና ታስቁኛላችሁ። የሞኝ ብልጦች በጣም ነው የምታስቁኝ። ታስቁኛላችሁ። የጥርስ የገቡ ተቀጨ። እኔ በጣም ነው ታስቁኝ። ቪዲዮ ያለው ስክሮል እያደረኩኝ ምናምን ነገር ኢቭን ንጽጽር ለማድረጉ ለአፈሩ ታውቃላችሁ። ሲሳደቡ አመቱ ሙሉ ሲሳደቡ የነበሩ ኦርቶዶክስ ክርስቲያኖች አሁን ስድባቸው አስደነገጣቸው። የሀጂ ሙፍቲ ስራ ከመቃብር በላይ ይውላል። እንዴት አድርገው ይሳደቡ? አሁን እስልምና ሲሉ ነው ሲሳደቡ ይኖሩት። እስልምና አብረው ከተሳደቡ አህባሾችም ሊያኮርፉ ነው። ወሃቢያ እያሉ ይሳደባሉ። ወሃቢያ እያሉ ይሳደባሉ።
እኔ የኢትዮጵያ ሙስሊሞች ጀግና ናችሁ። የኢትዮጵያ ሙስሊሞች የትም ዓለም ላይ ካለ ሙስሊም በላይ ጀግና ናችሁ። ስለ ዳቦ ስማችሁ አያገባኝም። ጀግና ናችሁ። የሰውን መርህ ያስቀየራችሁ ጀግና ናችሁ። በአቡነ ማትያስ እንባ ተንጠልጥለው በእናንተ ፍቅር ለማግኘት ሲጋጋጡ አይተናል። አንደኛ ናችሁ። ይሄ ነው እስልምና። ይሄ ነው የአላህን ገመድ መያዝ ማለት ይሄ ነው። በነገራችሁ ላይ ሰው መንታ ልጅም ይጣላል፣ እናትየዋ ታስታርቃችኋለች። ሁሉም ሙስሊም ቢጣላ የሚሄደው ወደ ሐዲስና ወደ ቁርአን ነው። የትም አይሄዱ። ሸሪዓ የሚሄዱት ለመጋባትና ለመፋታት ነው። በእስልምናቸው ላይ ከተጣሉ ግን ክርስቲያን ጋር ሄደው እርዳታ ይጠይቁ፣ ወደ ሐዲስና ወደ ቁርአን ይመለሳሉ። እናንተ ወዴት ልትሄዱ ነው ክርስቲያኖች? ወደ ጳውሎስና ወደ ጴጥሮስ ነው የምትሄዱት? ወደ 66ቱ ነው ወደ 73ቱ ነው የምትሄዱት ወይስ ወደ 81 ነው የምትሄዱት? መሄጃችሁን ፈልጉ እናንተ መሄጃችሁን። የዛፍ ላይ እንቅልፍ ተኝታችሁ ደግሞ ተንኮል ለመስራት ታስባላችሁ። የታረወተበች ያራዳ ልጆች ኢንሃው የኢትዮጵያ ሙስሊሞች ጀግና ናችሁ። ግፉበት ግፉበት። ከዛ መጨረሻ ላይ ዳላክ ላይ ልስራ ቤቴን በሚለው ሙዚቃ አብረን እንዳረጋለን። እስከዛ ግፉበት። እቺ በተለይ የምትናቆሯት ነገር እኔ በጣም ተመችተኛለች፣ በጣም ተመችተኛለች። ከዛና ዜናቸው የምትናቆራት ነገር በጣም የተመቸችኝ። ምክንያቱም ሁሉም ወንዝ የሚፈሰው ወደ ተነሳበት ነው። ግን የዛፍ ላይ እንቅልፍ የተኛችሁ ሰዎች ነቃ ደንገጥ ብትሉ ጥሩ ነው። እናመሰግናለን ለነበረን ጊዜ ቆይታ። ይሄን ነው ማለት የምፈልገው። የንጽጽሩም አድማ የቀየሩ ሰሞኑን ቀዝቅዝ አላለባችሁም? የነብዩ ስድብ፣ ነብዩ የሚሰደቡት ነገር ትንሽ አልቀነሰም? እስልምና እየተባለ የሚጫጫኸው ስድቡ ትንሽ አልቀነሰም? ሀጂ ሙፍቲ ከሞቱ በኋላ አላስተዋላችሁ? ምክንያቱም ለካ ሀባሾቹም ሙስሊም ናቸው ብለው ደንግጠው እኮ ነው። አባታችን ሀጂ ሙፍቲ በክፉ ዓይን አያችሁብን፣ ክፉ ነገር ተናገራችሁብን፣ መጥፎ ነገር ተናገራችሁብን ብለው የተቆጣ ሰው እስልምናው ሲነካበት ዝም ይላል ብለህ መገመት በራሱ ሞኝነት ነው። የክርስቲያኑ ኡማ በደንብ ስማ። የምንወዳቸውን አልወደዳችሁልንም፣ ሀጂን አላከበራችሁም፣ ሀጂን እንዲህ ብላችሁብናል ብሎ የተቆጣ ሰው ነብዩ ሲነካበት፣ እስልምናው ሲነካበት ዝም ይለኛል ብሎ ማሰብ በራሱ ሞኝነት ነው። የተላለፋችሁት እዚህ ጋር ነው። በነገራችሁ ላይ ኡማው ጀማዓው ክርስቲያኖች ገና አልተገለጠላችሁ፣ እንቆቅልሹ ገና አልተፈታላችሁ። ስትሳደብ ነው ለረባ የምትሳደቡት። አሁን ተሳደቡ። አሁንም እስልምና አይሁድና ክርስቲያን ካልገደለ ጀነትን አይወርስም። እስልምና አራጅ ነው። እስልምና በደምና በካራ የተመሰረተ ነው። በሰይፍ እስኪ አሁን በሉ እስቲ ለሀጂ ሙፍቲ እንደዚህ ጥብቅና የቆሙ ሰዎች ለእስልምናቸው እንደሚሞቱ ማወቅ አለባችሁ። ምክንያቱም ሀጂንም የሰጣቸው እስልምና ነው። በሉ አህባሽ ምናምን ሳትሉ ልክ እንደ በፊቱ ሙስሊም እያላችሁ የምትሳደቡ ክርስቲያኖች አሁን በንጽጽር ዘርፉ ተሳደቡ። ውስጥ ቪዲዮ ስሩ፣ አሰሩ። አሁን የምትሳደቡት ወሃብያ እያላችሁ ነው የምትሳደቡት። ጽንፈኛ ቡድን በእስልምና ተከልሎ እኔ መጽሐፌን ስጽፍ መጀመሪያ ማሳተመው ይሄኛውን የቲክቶክ ስቶሪ ነው። የመጽሐፉን ርዕስ እንመርጣለን። ተሳደቡ። አሁን ዋሃብያ፣ ጽንፈኛ፣ አሸባሪ። ከዛስ ሀጂ ሙፍቲ ከመቃብር በላይ ስራቸው ይውላል። ነባሩ ሙስሊም ሰላማዊ ነው። ነባሩ ሙስሊም ደግና ሩህሩህ ነው። ችግር የለውም። እኛ ነባሮቹ ሙስሊም ጋር ጥገኝነትን ጠይቃለን በሉ ጋይስ፣ ምንም ችግር የለው። ስለዚህ አሁን እስልምና ገዳይ ነው አትሉም። አምናችኋል እስልምና ገዳይ እንዳልሆነ። እስልምና ሰላም እንደሆነ አምናችኋል። እንተማመን። እኔ ሀጂ ሙፍቲ
በጣም ታሪክ እኔ በጣም ነው የምወዳቸው ታውቃላችሁ። በጣም 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 ነው የምወዳቸው እጅግ በጣም ማለት ነው። ሀጂ ሙፍቲ ታሪክ ነው ሰርተው ያለፉት። ታሪክ ሰርተው ነው ያለፉት እምላችሁ የክርስቲያኖችን ጭንቅላት ብሬን ዎሽ አድርገው ነው የሄዱት። እጥብ አድርገው በቃ አሁን ወደፊት ዝም ብለን ማየት ነው። የሚሰደበው እስልምና ነው ወይስ ወሃብያዎች ናቸው? ወሃቢ እየተባሉ ነው የሚሰደቡት ወይስ ሙስሊም እየተባለ ነው የሚሰደበው? ለነባሮቹ ሙስሊም ክብር ሲባል ነብዩ መሐመድ ከተከበሩ ጀሚላ እና ከድር ብትሰደቡ ምንም ማለት አይደለም። በዳቦ ስም መሰደብ ምንም ማለት አይደለም። በነገራችሁ ላይ አይመስላችሁ? እና ታሪኩ ተጽፏል፣ እያየን ነው። ለውጥ አይተናል። አሁን እስልምና እየተሰደቡ አይደለም። አሁን ነብዩ አላህ እየተሰደቡ አይደለም። የግብረ ገብ ቃላቶችን አይተናል። የተሽሞኖሞኖ ቃላቶችን አይተናል። ምን እንዳየው ታውቃላችሁ? የህዝብ ቅምጦች ቤት አንድ ሰው ገቡ። በዚህ ሳምንት ነው የምትራችሁ። የህዝብ ቅምጦች ቤት አንድ ሰው ገቡ። መነጽር ያደረጉ ትልቅ ሼባ ናቸው። አላህ እንዴት እኔ እንድገልለት ሰው ይልከኛል አሉ። እኔ የሁል ጊዜ ጥያቄ ነው ሲሉ ሰውየው ተሳቀቀ። ጋይስ አይታችሁታል? ቁልጭ 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 ቁልጭ። ለምን በፊት ቢሆን እስልምና ገዳይ ነው፣ እስልምና አራጅ ነው የሚለው። አሁን ካለ አህባሾች ሊቆጡ ነው። ሰውየው ካሜራቸውን አብርተው ስግጥ ብለዋል፣ መነጽራቸውን አድርገው። እስልምና በግድያ ላይ የተመሰረተ ነው። እንዴት ነው አላህ ግደል ብሎ የሚልከኝ እኔን እያሉ እሳቸው ያወራሉ። ለምን? እሱ በፊት ያስተማራቸውን ነው የሚያወሩት። ጀለስ ተሳቀቀ ጋይስ። በቃ ወይናል ሰልከው ጋይስ ተሳቀቀ። እኔ በቃ እንዴት ሀሴት እንዳረኩ ልነግራችሁ። ሪከርድ አደረኩ። ወደ 80 ሰው ምናምን ይላኩት። ይሁት ይሄን ቪዲዮ አልኳቸው። ይህም ቪዲዮ ይሁትና ምን ተረዳችሁ፣ ሳይኮሎጂካሊ ምን ተረዳችሁ አልኳቸው። ወቅቱን እንደጠበቀ ዝናብ ገብታችኋል። ሰውየው የተማሩትን ነው። እስልምና ገዳይ ነው አራጅ ነው ሲላቸው ሲማሩ ስለነበረ ስግጥ ብለው እሱን እየባረኩት ስለ እስልምና አራጅና ግድያ አላህ ግደሉ እንደሚል ሲናገሩ ግን ተሳቀቀ። ሰውየው ተሳቀቀ። አንዴ ወደዛ ይላል፣ አንዴ ወደዚህ ይላል፣ አንዴ ወደዛ ይላል፣ አንዴ ወደዚህ ይላልና ትችላላችሁ፣ የኢትዮጵያ ሙስሊሞች ትችላላችሁ። አሁን ነው ሀጂ ሙፍቲ ስራችሁ ከመቃብር በላይ ይውላል ማለት አሁን ነው እያየን ስለሆነ ማለት ነው። እና መፈክሮ የሰራው እናንተ ላይ ነው። በነገራችሁ ላይ ራሳችሁ ናችሁ። በፔጃችሁ ላይ የሀጂ ሙፍቲ ስራ ከመቃብር በላይ ይኖራል፣ ነባሮቹ ሙስሊሞች ሀቀኛ ናቸው፣ ለካ አላወቅንም እስከ ዛሬ፣ ጽንፈኛው ለካ ወሃብይ ነው ብላችሁ በቴሌግራም ፔጃችሁ ላይ ጽፋችኋል። እውነትም ሀጂ ሙፍቲ ስራቸው ከመቃብር በላይ ይኖራል። ምላሳችሁ እንዲህ ለሁለት ነው የቆረጡላችሁ፣ ለሁለት። በዳቦ ስም ነው የምትሳደቡት፣ እስልምና ብላችሁ አትሳደቡም ሰው። ስለዚህ ይሄ ነገር ነጃትና ከድርን ያስከፋል ብዬ አላስብም። ስትሳደቡን የኖራችሁት እስልምናችሁ ይከበርላችሁ። እናንተ ብትሰደቡ ምንም ማለት አይደለም። እና ይሄን ነው ማለት የምፈልገው። በጣም ጥሩ ነው። የሀጂ ሙፍቲ ልጆች አድጋችኋል፣ ሚዲያ ላይ መታችኋል። በጣም ነው ደስ ያለን። ድሮም ተናግረን ነበር ወደ ሚዲያ መምጣት እንዳለባቸው፣ ሚዲያ ላይ እንደሚመጡ። ኮምፓራቲቭ እየተማሩ ነው ግማሾቹም። እሱ ትልቅ ለውጥ እናያለን። በተለይ ከዚህ ወር በኋላ በጣም ብዙ ለውጦች እናያለን። ባብዬ አመሰግናለሁ።